ሰላም ጤና ይስጥልኝ ምርጥ የኖሬ ቻናል ቤተሰቦች እንደምን አላችሁ? ዛሬ ዘንላችሁ የቀረብነው ፕሮግራም በአዋሽ 7 ኪሎ ከተማ እምብርት ውስጥ የሚገኘውና ለበርካታ አስርት ዓመታት የእውቀት ብርሃን ሲፈነጥቅ የቆየው አንድ አንጋፋ የትምህርት ተቋም ታሪክ ነው። ዛሬ አዋሽ ጁኒየር ሰከንደሪ እየተባለ የሚጠራው ነገር ግን በቀድሞ ስሙ ሰብለ ወንጌል በሚለው ስሙ በብዙዎች ዘንድ በናፍቆት የሚታወሰው ትምህርት ቤት ግቢ ውስጥ እንገኛለን። ይህ ትምህርት ቤት የአዋሽ 7 ኪሎ ከተማ የልብ ትርታ ነው። በ1946 ዓመተ ምህረት ሲመሰረት የነበረው ድባብ ምን ይመስል ነበር? ከኢትዮ ጅቡቲ የባቡር መስመር ጋርስ ያለው ቁርኝነት ምንድነው? ዛሬ የዚህን ታሪካዊ ቦታ ድብቅ ሚስጥሮች አንድ በአንድ እንፈታለን። እስከ መጨረሻው አብራችሁን ቆዩ። ወደ ኋላ ተመልሰን የታሪኩን መጀመሪያ ስንመለከት የምንሄደው ወደ 1946 ዓመተ ምህረት ነው። በወቅቱ ኢትዮጵያ በግርማዊ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥታት ዘኢትዮጵያ ስር ትተዳደር ነበር። ሀገሪቱ ከጣሊያን ወረራ በኋላ ራሷን እያደሰች ዘመናዊ ትምህርትን ለዜጎቿ እያደረሰች ያለችበት ወቅት ነበር። በዚሁ ታሪካዊ ወቅት ነበር ይህ ትምህርት ቤት በአዋሽ 7 ኪሎ ከተማ ውስጥ ሥራ የጀመረው። ስያሜው በንጉሠ ነገሥታት የልጅ ልጅ በልዕልተ ሰብለ ወንጌል ኃይለ ሥላሴ ስም ተሰየመ። ይህ ስያሜ የተሰጠው ዝም ብሎ አልነበረ። ልዕልቷ ለትምህርትና ለበጎ አድራጎት ሥራ የነበራቸውን ፍቅር እንዲሁም ንጉሠ ነገሥታቱ ለአዋሽ አካባቢ የነበራቸው ልዩ ትኩረት ማሳያ ነው። በወቅቱ ትምህርት ቤቱ ሲገነባ የነበረው የግንባታ ጥበብ ጥንካሬ ዛሬም ድረስ በቪዲዮ ላይ የምታዩቸው የድንጋዮች ሕንፃዎች ምስክር ሆነው እንዲቆዩ አድርጓቸዋል። የአዋሽ 7 ኪሎ ከተማ እድገትና መቆርቆር ከኢትዮ ጅቡቲ የባቡር መስመር ጋር ቀጥተኛ ግንኙነት አለው። ባቡሩ የአካባቢውን ንግድና እንቅስቃሴ ሲያፈጥነው የከተማዋ ነዋሪዎች ቁጥርም በፍጥነት እየጨመረ መጣ። በከተማዋ መሃል የሚኖሩ የባቡር ሰራተኞች፣ ነጋዴዎችና የአካባቢው ማህበረሰብ ልጆቻቸው የሚማሩበት ትምህርት ቤት የግድ አስፈለገ። በ1946 ዓመተ ምህረት ቤቱ ሲቋቋም የባቡር ጣቢያውና ትምህርት ቤቱ የከተማዋ ሁለት የልብ ትርታዎች ነበሩ። ባቡሩ ቁሳቁስና ሰዎችን ሲያመላልስ፣ ይህ ትምህርት ቤት ደግሞ የነገዋን ኢትዮጵያ የሚገነቡ ምሁራንን ያመርት ነበር። በቪዲዮ ላይ የምታዩቸው ጥንታዊ የድንጋይ ግድግዳዎች በወቅቱ በባቡሩ ከሚጓጓዙ ድንጋዮች ሲሚንቶ ጋር የተያያዘ ጥበብ ሳይኖራቸውም አይቀርም። የአዋሽ ሙቀትና የባቡር ድምጽ በትምህርት ቤቱ ግቢ ውስጥ ለነበሩ ተማሪዎች የየቀኑ የህይወት ትዝታቸው ነበር። አሁን በቪዲዮ ላይ በዝርዝር እንደምትመለከቱት ትምህርት ቤቱ የትላንትና የዛሬውን ገጽታ ጣምሮ ይዟል። እነዚህ ረጅም በረንዳ ያላቸውና ከጠንካራ ድንጋይ የተገነቡ ክፍሎች ከ1946 ጀምሮ የቆሙ የታሪክ ምስክሮች ናቸው። በሌላ በኩል ደግሞ አዳዲስ የብሎኬት ህንፃዎች፣ ዘመናዊ መማሪያ ክፍሎች ይታያሉ። ለተማሪዎች ምቾት ተብሎ የተሰራው ሰፊው የኮንክሪት ስፖርት ሜዳና የቅርንጫፍ ኳስ ግቦች ትምህርት ቤቱ ዛሬም ድረስ ለወጣቶች እያበረከተ ያለውን አስተዋጽኦ ያሳያሉ። በቪዲዮ ላይ የምታዩቸው ጥቅጥቅ ያሉ የጥላ ዛፎች ደግሞ ተማሪዎች ከአዋሽ ከፍተኛ ሙቀት አርፈው የሚማሩባቸውና የሚዝናኑባቸው ስፍራዎች ናቸው። በኔዘርላንድ መንግስት ድጋፍ የተገነባው የጤናና ንጽህና መጠበቂያ ክፍል ደግሞ የትምህርት ቤቱን ዘመናዊ ትስስርን ያሳያል። ጊዜያት አልፈው ደርግ ሲመጣና የፖለቲካ ስርዓት ሲቀየር ከዘውዳዊት ቤተሰብ ጋር የተያያዙ ስሞች እንዲቀየሩ ተደረገ። በዚህም ሰብለ ወንጌል የሚለው ስም ተረስቶ አዋሽ ጁኒየር ሰከንደሪ የሚለውን ስያሜ እንዲይዝ ተደረገ። ነገር ግን ስሙ ቢቀየርም በነዋሪዎች ልብ ውስጥ ያለው የሰብለ ወንጌል ፍቅር አልጠፋም። ዛሬ ላይ ትምህርት ቤቱ በአዋሽ 7 ኪሎ ከተማ ውስጥ በሺዎች የሚቆጠሩ ተማሪዎችን እያስተናገደ ይገኛል። እዚህ ግቢ ውስጥ ፊደል የቆጠሩ ዛሬ ላይ በሀገር ውስጥና በውጭ ሀገር የሚገኙ በርካታ ባለሙያዎች አሉ። ይህ ትምህርት ቤት የአዋሽ 7 ኪሎ ኩራት የታሪክ መዛግብት ነው። ውድ የኖሬ ቻናል ቤተሰቦች ስለ ታሪካዊው ሰብለ ወንጌል ወይም የአሁኑ አዋሽ ጁኒየር ሰከንደሪ ትምህርት ቤት የነበረን ቆይታ ይሄንን ይመስላል። በ1946 ዓመተ ምህረት የተመሰረተውና ከባቡር መስመሩ ጋር የጠበቀ ታሪክ ያለው ይህ ተቋም ዛሬም ድረስ የእውቀት ብርሃን እየፈነጠቀ ይገኛል።
እናንተስ በዚህ ትምህርት ቤት የተማራችሁ ካላችሁ ትዝታችሁን በኮሜንት አጋሩኝ። ቪዲዮውን ላይክ እና ሼር በማድረግ የታሪክ አምባሳደር ይሁኑ። በቀጣይ በሌላ አስደሳች ታሪክ እስክንገናኝ ቸር ሰንብቱልኝ። እወዳችኋለሁ። ቻው።